ስሙ ማልገራችሁ ትላንትም ከትላንትና ወዲያም በጣም በቃ በሚገርም እኔ በጣም ኢምፕረስ ያደረገኝ ነገር ልገራችሁ። መማር ቤት በሚደረገው ሀቢባ ቤት በሚደረገው ቤት ታውቃ እንኳን አላየሁም አይመስለኝም፣ ያደረገችው አይመስለኝም። እሷ ናት እየመጣች አብራቸውን ትምትለው። ኤኒዌይ ግን ትልቅ ስራ ነው የምትሰሩት። ሀቢባ በእውነት በጣም የምትገርሚ ሰው ነሽ። መማር ልዩ ነሽ። ቤታዩ ትችያለሽ። አሞራው በጣም ጎበዝ ነህ። ጆን ዳንኤል ይመች። ያልጠራሁት ስም ካለ በኮመንት ጻፉልኝ። ብዙ ናቸው ግን የምታረጉት በማናት በቆንጅና ወደ ተወዳዳሪ በሩት ላይ የምታረጉት ነገር ይህን ሁሉ ስድብ ችላችሁ ተቋቁማችሁ ቀላል አይደለም። ስለ እውነት እኔም ቤቴን ዘግቼ እኔና የኔም ኦዲየንሶች እናንተ ጋር መተን ታብታብ ስናደርግ ነው ምንውለው ከእናንተ ጋር እና ጀግኖች ናችሁ። የእውነት ነው የምላችሁ። የምታረጉት ነገር ትክክለኛ ነው። ፖለቲካ ሌላ ነው፣ አገር ሌላ ነው። ያንን ስላመናችሁበት እየታገላችሁበት ያለው ነገር ቀላል አይደለም። ጀግኖች ናችሁ። ስድብ ሰውን አይሰብርም፣ አይገልም። ሊሰብር ይችላል፣ ሊገል ግን አይችልም። እናንተ መቼም ሰርታችሁም ባትሰሩም ብዙ ሰው ሰድቧችኋል። አሁን ላይ አይታችሁ ከሆነ እየቀላወጡ እየሰደቧችሁ ያሉት ለሀገራቸው አይደለም ለቤተሰቦቻቸው ምንም አስተዋጽኦ ያደረጉ ሰዎች አይደሉም፣ ስለ እውነት። ስለዚህ በፖለቲካም ይሁን በሚደረገው ነገር እኮ ሁላችንም የየራሳችን ቅሬታ አለን። ነገር ግን አሁን የሚደረገውን ነገር ደግሞ በሴትነትም ከዛም ሲቀጥል ደግሞ በኢትዮጵያዊነትም መንግስት ይሄዳል፣ መንግስት ይመጣል። አብሮ የኖረ ህዝብ ግን ይቀጥላል። ስለዚህ እያደረጋችሁ ያላችሁት ነገር እውነት ስለ እውነት ነው የምነግራችሁ፣ በጣም ትልቅ ነገር ነው። በጣም በጣም ትልቅ ነገር ነው። ቀላል እንዳይመስላችሁ። መሰደብ ምን ማለት አይደለም፣ ግን መጨረሻ ላይ ከፋም ለማም የምታደርጉት ነገር የምትመሰገኑበት ነው። ማናችንም ቢሆን ሀገራችን ላይ ችግር አለው አለ፣ ጦርነት አለው ጦርነት አለ፣ ብዙ ነገር አለ። ነገር ግን ይቺ ልጅ የወጣችሁ ልትወዳደር ነው። ሰው ብሔሯን ዘሯን ምኗን እኔ ኢትዮጵያዊት ስለሆነች እንጂ ከየት ትምጣ ማንቱን ምንቱን አይዶን ኬር። ያለፈው ዓመትም ማናት ሀሴትን ሰፖርት ሳደርጋት እኔ ብሔሯን አይደለም ሴትነቷን ኢትዮጵያዊነቷን አይችልም። አሁንም ሩትን ሰፖርት የምናደርጋት ሴትነቷንና ኢትዮጵያዊነቷን። መንግስትን መቃወም መንግስትን መጥላት አገርን መጥላት መስሎ የሚታያቸው ሰዎች አሉ። አሁን ላይ የተቃወሟችሁ ለኤርትራኖች ሰፖርት ለማድረግ የሚሉ ለጊፍት ነው። እውነት ለመናገር ሲሰድቧቸው የነበሩ ብዙዎቹ አሁን ዛሬ ኤርትራኖችን ሰፖርት የሚያደርጉት ሲሰድቧቸው የነበሩ ናቸው፣ ሲያንቋሿቸው የነበሩ ሰዎች ናቸው። ኤርትራኖች ግን ይችላሉ። የራሳቸውን አሳልፈው ይሰጡ። የራሳቸው ፖለቲካ ችግር አለባቸው። እርስ በእርሳቸው የማይግባቡበት ነገር አላቸው። በዚህ ግን አሳልፈው አይሰጡ። የኛዎች ግን ለአበባና ለፎሎወር ብለው ህሊናቸውን የሸጡ ሰዎች ናቸው። እመኑ አትመኑ፣ ይቺ ቃሌ ነች። ነገ ሞኒካ ወጣ ለእህት ወንድሞቻችሁ ለሀገራችሁ ያልሆናችሁ ምን ፈልጋችሁ ከኛ ጋር ተጣበቃችሁ ብላ እንደምትሰድባችሁ አውቃለሁ። ልክ ሚኪ ከሚኪ ጋር ሆነው ሲያሰድቡን የነበሩ ሰዎች ከሚኪ ጋር ሲጣሉ ሚኪ ምን አለ? እናንተ አይደላችሁ እንደ ገዛ ህዝባችሁን ወንድም እህቶቻችሁን ግደሉልን ብላችሁ ከኛ ጎን የነበራችሁት ምድረ አስመሳይ አሽቋላጭ፣ ለራሳችሁ ህዝብ ያልሆናችሁ ለእኛ አትሆኑም ብሎ ነበር የመለሰው ካስታወሳችሁ። አሁን እንኳን ረዥም ጊዜ አይቼው አላውቅም። ይችን ቃል ሞኒካ ካልደገመች ግደሉኝ። ከዛሬ በፊት እኮ ብላችኋለች፣ ተናግራለች እኮ በሀገሬ ቀልድ አላውቅም ብላለች። አጥሩን ካልነቀነቁ ባለቤቱን አይነቁ፣ ጅብ በቀደደው ውሻ ይገባል ነው፣ ውሻ በቀደደው ጅብ ይገባል። ይህን ሁሉ ነገር የምታደርጉት የግል ስሜታችሁን ለመግለጽ እና ጊፍት ለማግኘት ካልሆነ በስተቀር መቼም ሙሉ የኢትዮጵያ ህዝብን አውቃችሁት አይደለም። የኢትዮጵያን ህዝብ ባህሉን፣ ቋንቋውን፣ አገሩን አውቃችሁት አይደለም። እናት አባቶቻችሁን መጦር ያልቻላችሁ፣ ራሳችሁን መቻል ያልቻላችሁ፣ እንደ ልባችሁ ገብታችሁ መውጣት የማትችሉ በዚህ ደረጃ ልጅቷን ለመጣል በቃ የምትሄዱበት ርቀት በጣም ያሳዝናል። በተለይ ደግሞ ሀዘንም የደረሰባችሁ ሰዎች ናችሁ እና
እህቷ አርፋ ይሄንን ስታደርግ ጭራሽ እያላገጣችሁ የምትሰሩባት አይደለም። እና በስፖርት በጅብ የማትከሱ ሰዎች በዚህ ደረጃ ሰውን እንደዚህ ማድረግ በጣም ያሳዝናል። በእውነት ሰው አገር ላይ ቁጭ ብላችሁ ወንድ ነኝ ከሚሉ ሰዎች ጋር መጣላት ስለማትችሉ እንዲቹ መቼም ሊከሱን አይችሉም አይደርሱብንም ብላችሁ የምታምኑበትን ነገር እያደረጋችሁ ነው። ቀላል እኮ ነው፣ በጣም ቀላል ነው። ከዛ የሆነ ነገር ስትባሉ አካውንታቸውን ማዘጋት፣ የሀቢባን አካውንት ማዘጋት አለብን፣ የጆን ማዘጋት አለብን፣ የቤታዩ ማዘጋት አለብን። ሰው ልጅ አፍ ካለው አካውንቱ ተዘጋ ምንድን ነው እንዴ? አካውንት እናዘጋ የምትሉ ሰዎች 48 ሰዓት ብታወሩ እንኳን ተከታይ የሌላችሁ ሰዎች ናቸው። ስትሳደቡ ሰው ገርሞት ሊያያችሁ ይችላል። ቁም ነገር አውርታችሁ ግን ምንም ተሰሚነት የላችሁ። ለማንኛውም ግን በጣም ያሳዝናል። ማለት ግን የምፈልገው መማር፣ ቤታዮ፣ ሀቢባ፣ ኪያ፣ አሞራው በቃ ትለያላችሁ። ቅድም ኪያን አልጠራሁትም፣ ይቅርታ። ትለያላችሁ። ስለ እውነት የምታደርጉት ነገር ትልቅ ነገር ነው። ይሄ ሲያልቅ ከዛ በኋላ መነጋገር መተቻቸትም ይደርሳል። በዚህ ግን አንድ ነን ብላችኋል። በጣም እውነቴን ነው። ልዩ ናችሁ። ይመቻችሁ ጋይስ። ማውራት የማልፈልገውን ወይ ደግሞ ፈጽሞ ያላሰብኩትንም ያልሰማሁትንም ነው አሁን የሰማሁትም ያየሁትም። ላይቭ ላይ ነበርኩኝ። ስለ ሩት ነው እያወራ የነበረው። የሚጻፍልኝ ወይ ደግሞ ከዛ በኋላ ሌላ ቦታ የሚደረገውን ሲነግሩኝ በጣም ነው ያፈርኩት። በግልጽ ነው የምነግራችሁ። ሩት ኢትዮጵያን ወክላ ነው የምትወዳደረው። እኔ ስለ እውነት ስለ ኢትዮጵያን ወክላ ምናምን ብዬ አይደለም፣ ማሸነፍ ስላለባት ነው። እኔ በግሌ የኔ ኦፒኒየን ይሄ ነው። ግን ደግሞ ሪያሊቲው የምትወዳደረው ከተለያየ ሀገር ነው። ኢትዮጵያ እያለች ለሌላ ሀገር ለኤርትራ ወይ ለሱዳን ወይ whatever እዛ ላይ ላለ ለየትኛውም ቮት ማድረግ አልችልም፣ ካላረኩ አላረግም እንጂ። አሁን ግን ፖለቲካ ሆኖ ነገሩ ሳድሊ ማለት ነው። ሳድሊ በጣም በሚያሳዝን ሁኔታ የአማራ ልጆች ወይ ደግሞ የአማራ ይሄ ጽምዶ ነው የሚባለው አሁን ከኤርትራ ጋር የተጣመድን የሚሉ የትግል ምናምን ትልቅ እንትን እየሰሩ ነው። ለልጅቷ ቮት እንዳይደረግ ለኤርትራውያኖች አድርጉ እያሉ ማለት ነው። እንደ ኢትዮጵያ ይሄንን ቋንቋ ለሚሰማ ሰው ያሳፍራል፣ ግን መንገር አለብኝ። ስለዚህ ልጅቷን ሰፖርት አድርጉ። ሌሎቹ ምንድነው የሚያደርጉት? እነ ጆከር እነ ሌሎች አስተባብሮ ፈጽሞ የአማራ ልጆች እንዳትመርጡ እያሉ ነው። አውቃለሁ ሁሉም የአማራ ልጅ ይሄንን ተቀብሎ ያደርጋል ማለት አይደለም። ማጆሪቲው ግን ከኤርትራ ጋር የተጣመደው የትግል ጥምር ወይ የተጋባው እሱ ልጅቷ እንዳትመረጥ በጣም ብዙ ስራ እየሰራ ነውና ትችላላችሁ። ስፔሻሊ ዲያስፖራዎች ቮት ስታረጉ $4 ስትከፍሉ 40 ሰው ነው ድምጽ 40 ቮት መግዛት ትችላላችሁ ማለት ነው። $8 ስትከፍሉ 80 ሰው። ስለዚህ አሁን ልጅቷ በ3 ሚሊዮን ምናምን ኤርትራውያኖች እየበለጧት። ለምን ኤርትራ እየተመረጠ ያለችው በገንዘብ ነው እየገዙ ያሉት። እናንተ መግዛት ትችላላችሁ። ኤርትራን እየደገፉ ያሉት ብዙሃኑ ደግሞ የአማራን ትግል ደጋፊዎች ናቸውና እንደ ሀገር ታሳፍራላችሁ። ሁሉ ነገር ፖለቲካ አይደለም። መውረድ መዝቀጥ ባንዳነት ማለት ይሄ ነው። ለዛ ነው ባንዲራ ተሸክማችሁ ኢትዮጵያ ስትሉ የምትቀፉኝ። ኢትዮጵያዊነት ግፋ ቢል እህታችሁን አሳልፎ አለመስጠት ነበር። እናንተ እንኳን ለኢትዮጵያ እንኳን ለህዝባችሁ ለራሳችሁ ጭንቅላት ይሄ እቺን የዶሮ ሙኔ የምታህል አስተሳሰብ ይዛችሁ የትም ነው ማደርሱ። በጣም ማፈሪያዎች ናችሁ። በዚች ልጅ ላይ ፖለቲካ መስራታችሁ ማለት ነው። ስለዚህ ሌሎቻችሁ ሚስሩት ይርጋለም ብላችሁ ሄዳችሁ ፔጇ ላይ ሊንኩን በመጫን ባዮ ላይ ያለ ሊንኩ ያንን እያደረጋችሁ ቮት አድርጉ። በጣም ሲምፕል እኮ ነው። አገር ወዳዶች ኢትዮጵያዊ አገሬ ምናምን የምትሉ ሂዱ ቮት አድርጉ። ባንዲራችሁን ነው ከፍ የምታደርገው ብታሸንፍ። እና ያለው ቁጥር የኢትዮጵያ ህዝብ ቁጥር ምን ያህል እንደሆነ እዩ። ልጅቷ ግን በኤርትራውያኖች ገንዘብ እና በአማራ ፖለቲከኞች ወይ ደግሞ ታጋዮች ሰፖርት 3 ሚሊዮን ደርሳለች። እናንተስ አትችሉም ይሄን ማድረግ? ከ3 ሚሊዮን በላይ አንሆንም። አይ ዲድ ማይ ፓርት። ሌሎችም ሼር እያረኩ ነው። ሂዱና ቮት አድርጉላት።